ሙንችሬ አይታይሽ? አይ ቲንክ ላለቅስ ነው መሰለኝ ውዴ። ያስተጋባል ውዴ ላለቅስ ነው መሰለኝ። ይታይሻል? ቤታይ አው እንዴ! ኧረ ምንድን ነው? ሃፒ በርዝዴይ ቤታይ ይላል። ኬክሽ ያውልሽ እናቴ። እኔ ኮምፓረንደታ በቲክቶክ ታሪክ ለመጀመሪያ ጊዜ ሰው እንደዚህ ደግስ አረ ጉቺ እንዳላለቅስ ስታፕ ጉቺ በእግዚአብሔርን በየመጣ ነገር ነው መሰለኝ። ማሬ ካላለቀሽ ደስ አይለኝም። ዝም ካሽ ደብረናል። ንቀት ነው ማታለቅሽም። ኑሮዬን እያሰብኩ ላልቅስ እንጂ እናንተ መቼ ስችሉ አመት ሙሉ ነው ስታወሩብኝ የምትሉት። ኑሮዬን እያሰብኩኝ ላልቅስ እንጂ ጋይስ፣ ኑሮዬን እያሰብኩኝ። ውዴ ግን በጣም ነው ደስ ያለኝ። አንቺ እንዴት እንደሚያምር እኔ እንደዚህ ያልጠበቅኩ። ዲቦራ አረ ከነንተን እያሳየሽ ነው። አረ ምንሽ የኔ ኮምፒውተር አለ። አረ ቦርጭ እንደዚህ። አረ ቦርጭ የለሽም። ስሚ በጉቺ አንፃር ጉቺ እኮ ከፊትም ከኋላም ናት ውዴ። እንዳይከፋ ከፊት ከኋላ እንዳይለማ ብላ መሰለኝ ሁለት ቦታ አላት። ወይኔ ሁላ ሰው ምንድነው ግን ጋይስ ደስ አይልም? በቃ በአካል እንዳለን አስቡትኝ። እሺ በአካል ሁላችንም እያከበርን አንድ ላይ እንደሆነ አስቡት ውዶቼ። ኧረ ዲቦራ እንደዚህ ዞር ብላለች እያየሽ ነው። አንቺ ቂጧ ግን ግብዳ ሆኖላታል በጣም እኮ። ይሄንን ልበሽ እያልኩሽ እኮ እውነቴን ነው። በጣም ነው የሚያምረው እግዚአብሔር እንዲሁ yes አው ከፈች ወይ ነው ተሰው ደግለሩ አራቂተሽን እያሳየችሽ ነው። አረ በእግዚአብሔር ነው ጉቺ እኮ ለዚህ እኮ ነው ተጠባበቀ። ዲቦራ ቂጥሽ ተምዘግዝጎ ይታያል ውዴ፣ ካላየሽው ብዬ ነው። ቤታ ኬክሽን እየከፈተች ነው። በጣም ነው የሚያምረው እግዚአብሔር። ሰርጌን የመሰለኝ ይሄማ ልደት ሳይሆን ሰርግ ነው ውዴ። እኔ እንኳን እንደዚህ አልተጨነኩም እኮ በስማ። ወይኔ ፎቶ ነው የሚታየኝ ከጭንቅላቱ ላይ። እንደኔ ግን የታደላለ ውዶቼ። ሃፒ በርዝዴይ ቢታየው ይላል። በጣም ነው ማመሰግ ጉቺ ላለቅስ ነው መሰለኝ በእግዚአብሔር ስታፕ ጉቺ ወይኔ እስቲ ቆይ ሲያምር ግን ክርስቶስን በጣም ነው የሚያምረው። ፎቶ አንሺ እስኪ ዲቦራ ላኪልኝ ፎቶ አንሺና ምን አባሽ ነው የሚያስቀሽ? ያምራል ማርያምን እንዴ ምን ለሚያምር ያስቃል እንዴ? ሳሪ ቢላት ተዘይኩኝ እንዳይዘጋ ነው። አቡ ጋይስ እንዳላለቅስ የእንጀራ ገመዴ እንዳይዘጋ የቤት ታለለና አከብራለሁ። እስኪ በትልቁ ሊዮ የእንጀራ ገመዴ እንዳይዘጋ። ወይኔ የሚያክል ኬክ ሙሉ ዱባይ ነው እንደሚበላው። ሳሪ ምንድን ነው የሚያክለው? ይዘጋብሻል ከፊት ለፊት እንዴት ተብሎ። ወይኔ ሲያምር ግን በኢየሱስ። አንቺ ዲቦራ ኧረ ሜካፕ እንዳይለቅ ላለቅስ ነው በማርያም። ኦኬ ስጭ ወይስ ሳርዬ ቅረጪ። ሪከርደሮች አላችሁ ሪከርደሮች አላችሁ። የኔ ወርቅ የኔ ሽቅርቅር ቤታዬ በድጋሚ ሃፒ በርዝዴይ የኔ ወርቅ። እንኳን ተወለድሽልኝ የሀገሬ ልጅ የኔ ሽቅርቅር። እመሪ ድመቂ፣ አዲሱ አመትሽ የተባረከ የተቀደሰ ይሁንልሽ። እንደ ሁልጊዜውም እንወድሻለን። ክፉ አይንካሽ፣ አምረሽ ደምቀሽ አሸብርቀሽ የምትታይበት አመት ይሁንልሽ። ውድድ ነው የምናረግሽ። እሺ ይሄ በሁላችንም ስም ኬኩን ያዘጋጀችልሽ ሳርዬ ነች። ሳርዬን አመስግኝ። አልሀበሻ ሬስቶራንት ዱባይ ዋስጦታ ነው ማሬ። እሺ ሃፒ በርዝዴይ ሳርዬ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። የኔ ሰው አክባሪ በጣም ነው ማመሰግነው። እግዚአብሔር ይስጥሽ። እየሰማችኝ ከሆነ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እዛ ደግሞ ስመጣ ምን ያህል እንደምትቀበይኝ ካሁኑ አሳይተሽኛልና በጣም ነው ማመሰግነው። ወድሻለሁ በይልኝ ቤታዬ። እኔም ወድሻለሁ የኔ ውድ። መልካም ልደት፣ እንኳን ተወለድሽ።
በጣም ነው የምወድሽ። እኔም ቴንኪው ቤታዬ በጣም እሺ። እኔ ፍቅር አመሰግናለሁ። እሺ ሌላው ሁለተኛ ስጦታ ለቤታዬ አለ። ቤታዬ እንኳን ተወለድሽ፣ ቀሪው ዘመንሽ ያማረ የተባረከ የተቀደሰ መልካም ነገር የምታደርጊበት ከበፊቱ ከነበርሽበት ያው መልእክትሽን በትክክል ማድረስ ስላለብኝ ነው። እሺ በፊት ከነበርሽበት ተቀይረሽ ተለውጠሽ ስላየውሽ በጣም ደስ ብሎኛል። ከዚህም በኋላ በጣም ጥሩ ነገሮችን እንደምትሰሪ ለሀገርም ለሕዝብም የሚሆን ነገር መልካም ስራ እንደምትሰሪ ተስፋ አደርጋለሁ ተብለሻል። እንዲሁም ደግሞ ሌሎቻችሁም ቲክቶከሮች በአጠቃላይ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም እንድትሰብኩ ተናግረዋል። ሁላችሁም ጋር ተራ በተራ እደርሳለሁ፣ እመጣለሁ። በጣም ነው የምወዳችሁ። ተጽዕኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ እደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን። ይሄ ስጦታ ለቤታ ከጋሼ ነው። ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ። ከአቶ ወርቁ አይተነው ለቤታዬ ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲጋውራ አቶ ወርቁ አይተነው ለቤታዬ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉቺ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ጉቺ። አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ብሆን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። ሁላችሁም መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት። ባግራም በጣም ብዙ ነው እንዴ? ኖ ጂጂ እንዴ አትቀላ። ጂጂ ደግሞ አንዴ በራስሽ ባንቺ አትይዋ። ባንቺ ገቢና ባንቺ ኑሮ ማየት የለብንም። በጣም ብዙ ነው፣ ለነሱ ብዙ ነው። $6000 ብን ያለች እኮ ናት። ኖ $6000 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለምን ንቋታል። በጣም $6000 ንቋታል። ለቤታዮ $6000 ቱማች ነው። ሳምሪ በቀደም ለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ውብዬ እንዴ ነጭ ወርቅ እችን ጂጂ አውቀሽ ነው እንዴ? ለቤታዮ እኮ ነው። የግራ እየገቡኝ ነው እንዴ? ለቤታዮ እኮ እሱ እኮ ማለት
በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ኦርደር የምታደርገው ልብሶቿ ምናምን እንዴ። እቺ ከካም እኮ ላለፈው 6 ወር 7 ወር እኮ ነው። እና ብዙ ነው ማለት ነው። 40 ግራም ብዙ ነው ለሷ። ለቤታየው 200 ሺህ ይረለች አውቀሽ ነው ጂጂ እግዚአብሔር ምስክሬን ነው። ጂጂ አዳምጪ፣ እሺ አዳምጪ። ቤታየው $214,000 ነው የሰራችው ላለፈው 214,000 የሰራች ልንገር። አሁን ከኛ ጋር ያለውን እንትቶ ችግሩን አውጣና ኖርማል አስበው 90,000 ነው 90,000 ቀንሻል። አንዴ ላሳይሽ፣ አልተረዳሽም። አሁን ይኸውልሽ 212,000 ሰርታ 90,000 ግን መልሳ ሰጣለች። 90,000 ለበል 40 እኮ ናት። ይኸውልህ አዳምጠኝ፣ እዮዳ አዳምጠኝ። አንደኛ ወርቁ አይተነው ማለት ትልቅ ገንዘብ ያለው ሰው እስ ሚሊዮነር ኦኬ ይባላል። በዱባይ 1 ግራም ለምሳሌ $50 በቀደምታ $39 ነበር። እኛ ጋር ወርቅ $39 ነበር። የወርቅ ዋጋ ስንት ነው? ጉግል ላላሳይሽ ክላምጣ አንዴ። ምን አባታችሁ እንድናወራ ፈለጋችሁ? እከኩላ እኔ ከፈለግሽ ነገ አውጥቼ አሳይሻለሁ። የዳይመንድ አይነት ምን እነዚህ ጡሃናም ደሃ በሙሉ እከክ ግማታሞች። ልጅቷን ራሱ እንደዚህ እያደረጋችሁ ነው። እታች እንደዚህ ሰው እንዲንቃት ያደረጋችሁት ምን አባ የገባላት አንበሳ አይበልጥም እንዴ? ዛሬ አፈር ብሎ አፈር ያስበላችሁና ምን አይነት ጉዶች ናቸው? በመድኃኒዓለም ጋይስ ካሮቱ ስንት ነበር? 22 ነው 18 ነው 24 ነው ካሮቱ። ና ይኸውልህ 24 ካረንት አለ። ይኸውልህ አይ ነው ስንት ነው? አይ ቲንክ 22 ስንት ነው የሰጣት? 24 ነው። ኦኬ 4 ከሆነ ላሳያችሁ ነው። ዩኤስኤ ዶላር ቆይ ላሳያችሁ እዚህ ጋር። ኦኬ 4,000 ብር እንኳን አይሆንም። $4,000 20,000 እንትን ነው 20,000 በኤኢዲ በዶላር አስቀምጦልሃል። በዶላር $1 ግራም ላስቀምጥላችሁ። የዱባይ ብር ምንድን ነው የሚባለው? ድርሃም። ይኸው እዚህ ጋር ልልህ እኔ አምጥቼዋለሁ። ይኸውልህ ዋናው ሀሳቡ ነው ማለት ጀመሩ። አገር ብሉ። ያው ላሳያችሁ እናዙረው። ኦኬ ይኸውላችሁ እዚህ ጋር ይታያችኋል። ዲፔንድ ፒዩሪቲውን ይኸውላችሁ 99% ፒዩር ከሆነ አራውንድ ኤኢዲ 519 ፐር ግራም 40 ግራም ራፍሊ 20,760 ነው የሚለው በእነሱ ማለት ነው። ኦኬ አንዴ 20,000 ወደ ዶላር ስትለውጠው እዚሁ ላድርግላቸው እያዩን፣ ምክንያቱም እንትን እንዲሉ አልፈልግም። 20,760 እዚህ ጋር እንሄድ። $24 ግራም ከሆነ ምን ይላል መሰለሽ? $7,600 ይላል። ኦኬ በደንብ አዳምጡኝ። እሺ እንድታውቁ የምፈልገው ቤታየው ይሄ ለሷ ብዙ ብር ነው። የምትነዳው መኪና እኮ $5,000 ነው ኮስት የሚያደርገው ታውቂያለሽ? የቤታየው መኪና ፎርጌት እጇ ወርቅ የምታደርገው አፓርትሜንት ውስጥ ነው የምትኖረው። $1,200 በወር ነው። 21 ካራት ነው። 21 ካራት ከሆነ $4,500 ነው የሚሆነው። ይሄው መጣልህ 21 ካራት ይድዛ። ጂጂ ቆይ ኢንፎርሜሽን ልስጥሽ። ሚስተር እዮዳ ይሄን አበባና ይሄ ፍቅር አበባ ነሽ እያለች ነው። እናንተው ትርጉሙን ላታውቁ ትችላላችሁ። የኔ ወርቅ እንኳን ተወለድሽ፣ ሁሌም ደስተኛ በሳቅ ኖሪልኝ። ምድር ላይ ያለ መልካም ነገሮች ሁሉ ይገባሻል። ቀሪ ዘመንሽ የተባረከ ይሁን። እወድሻለሁ። መሲ ብርጅስቶን እግሬ ላይ የሆነ ነገር
ወጥቶ ስለወጣብኝ ነው እና ውዴ ይቅር በይኝ። እግሬ ላይ ያለው ነገር ሲፈር አላለች ጭራሽ በልደቴ ቀን ሲፈርጥ ሁሉ ብላ መጻፍ ጀመረ። ነይ ወይኔ እንዳው ፐርፊውም በሆነ እኔ ሽቶ እናት ነኝ ዘንድሮ እንደሆነ የገዛንልሽ ሽቶ ብራንድ ነው። ቤት አርፈሽ ተቀመጭ። እሺ እኔም ብራንድ ነኝ እኮ በዛ ነው። ቤታ ጉቺ ልገዝታልሻለሽ። ጉቺ የኔ ማር በስማም በእናትሽ አንዴ ልመርቃት እንዳትጨምሪ። የኔ ማር አንቺ ለምን ታፈርጫዋለሽ? እስኪ ፈርጥ ትጠብቂያለሽ። እኔ ዱባይ መጥቻ አላፈርጥልሽም ወይ? የኔ እግር ጥፍር ይነቀልልሽ በይ። አመሰግናለሁ መስዬ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እወድሻለሁ። አመሰግናለሁ በጣም። በቃ ሁሉም ይወዱሻል። ለእኔ ለደቂቃ ካሜራዬን አጠፋለሁ። እርጋታ ታይም ፈልጋለሁ እዛ እስከምደርስ። ከዛ በኋላ ነው የማወራው። እሺ ስንት ደቂቃ እንጠብቅሽ ዲቦዬ? እውነት ተናገር። የኔ ሲጀምር ያዝ አድርጉ። ቁጭ በይ እንጆ እያደረገች ዘፈን ስሙ ማለት። እሺ አይ እውነቱን ንገሪና ዲቦራ፣ እኛ እውነቱን ንገሪ። ድንቡሼ እንዴት ነሽ? የኔ ወርቅ የኔ ቆንጆ በጣም አይናፋር ነች። ዲቦራ ለነገሩ የእናት ወርቅ ጉጉር አይደለ? ለዛ ነው ድንቡሽቡሽ። ደህና ነሽ የኔ ወርቅ? በጣም ነው የማመሰግነው የኔ ውድ የኔ ውድ። ዲቦራ ትነግርሻለች ያለውን ነገር። በጣም ነው የማመሰግነው። እሺ የኔ ፍቅር አትሄጂም እንዲ አብረሻ ከዲቦ ጋር እንሄዳለን። አብረን ልንሄድ ነው ለአንቺ ልደት። እሺ ሴትዮ ቶሎ በያ ሂጂ። ሰዓት ስም እኔማ ያንቺ ነው ጎልቶ የታየኝ። ቴንክ ዩ እናቴ በጣም ነው የማመሰግነው። ቤታዩ እንግዲህ ሃፒ በርዝዴይ። አይ ዊሽ ዩ ኦል ኦፍ ዘ ቤስት። እንዲያንቅሽ እንግሊዘኛ ያለችኝ እንግሊዘኛ እያሟጠጥኩ ነው ያለው። ዝም ብለሽ አመሰግናለሁ በይ። እሺ ቴንክ ዩ። ሺህ ዓመት ኑሪ። ቀሪ ዘመንሽ የተባረከ ይሁን። እጆረ ዛውሪ ጆጫ ምላቃ እና በቃ ኑሪ፣ ደስ ይበልሽ። አመሰግናለሁ። ጌምሽ መቼ ሳቋርጥሽ ብዙ መስዋዕት ከፍለሽ ነው የመጣችው። ዘግቼ ነው የመጣሁት እኮ ሊያደነቁሩኝ እኮ ነው የተነሱት። አልሄድም እላቸዋለሁ። ነይ አልሄድም እኮ እዚህ ሞሉ ኮሜንቱን እና ያው መጣ። የእኔ ፍቅሮች በእውነት ዛሬ ኪዳ ስትሉ ወደር የሌለው ወደር የሌለው ዲያንጫጩት እኮ ምን አይተው እንደሆነ እኔ እንጃ። አይ በጣም ነው የማመሰግነው ኪዲ፣ ቁም ነገር ቴንክ ዩ። እሺ አልጠበቅኩሽም ነበረ እንደዚህ ኤክስፔክት አላረኩኝ። የሚኖር ቤቢ ላይን ሰጥሻል ባላልኩም ትላንትና ለዴቪድ ነግና ቤቢ ላይን ነው የጠበቁ መች ግብዳው እግዚአብሔርን አልጠበቁ። እሱ ቤቢ ላይንንም የምትመጪም አልመሰለኝ። ተኝቼ ነበረ ተነሳው። አይ በጣም ነው የማመሰግነው። እንትሯን አቋርጣን የመጣችው በቃ ሂዱ ማርያምን አቋርጣን የመጣችው አሪፍ ልጅ ነሽ። ከቤታ ጋር ያላችሁ ጓደኝነት ደስ ይለኛል ምናምን። ሄለን ትጽፍ ነበር እኮ እኔ ጽፍ ነበር። ሼር እያደረገችልኝ ቪዲዮ ታረቁሽ ዝም ብለሽ ጌምሽ መቶ ይችላል። ውብዬ የኔ ቆንጆ ዘይድ ንግግር አታረጊም እንዴ? እኔ ናት ምንድን ነው ገብተሽ ነው? እስማሙ ምን ነው ጫካ ነኝ እንዳትይስ ደምስሽ ዘይድ ደህና ነሽ? ሰላም ነው ቤታዬ፣ እንዴት ነሽ? እግዚአብሔር ምን ሆነሽ ነው? አታረችብኝ ወይ መንከራይ ማታ ታዲያ እንደዛ ፎ እያለች ቅላጥ ያለው ድምፅ ታወጣ ቀለል ያለ ጋይስ ዲቦራ ቆየት እንዳለ ላሳያችሁ። ሄለን ከጠጣች ነው የምጠጣው። ሄለን አሳይኝ። ቆይ ላሳይሽ ዲቦራ የት እንዳለች። እንደ ህዝቤ ለምን አልሆነ ታዲያ? ካሮን ጋር ናት እኮ ዲቦራ። ሄደች እኮ ካሮን ቤት። እንዴት አወቅሽ? እንጃ ካሮን ጋር ናት ያለው። የት እንዳለች ታውቂያለሽ? እኔ እንጃ ማርያምን አላወኩም። እዚህ አሮን ጋር ናት ሲሉ ነው። ቆይ የት እንዳለ ላሳይሽ ዲቦራ። እኔ የተሻለ አመጣትም እንዴ ጋይስ። ዲቦራ የት ናት? ዲቦራ የት ናት? መጣች። ዲቦራ አፍቅረሽዋል እንዴ ልጁ?
ሄዳ አንበሳ ሰጥታ መጣች። አንበሳ ሰጥታ መጣች። እዛ ነበረች። ታይተሻል። ለእናትሽ ዲቦራ ታይተሻል። እችን ልጅ ማን ሊበላ? አይኗ የዶፍ ማፍሬ ከንፈሯ ማር በለላ። ዋይ 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 ለእናትሽ ዲቦራ ታይተሻል። ነገ እንወራረዳለን። ዲቦራ 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 አሁን የት ነበርሽ? አትሰማሽም? ዘር ጨፍ ብላለች። ተመልከች ልብሷንም አጣች። ሄለን የእህትሽ ቤት እኮ የእህትሽ ቤት ነው። ዘና በይ። ምን ነው እንግዳ ሆንሽብን እኮ። ዘይ ደረቅ ፕሊስ ያዥ። አንድ ያዥ ሄሉዬ ፈታ ቤት ተጨናነቀች። ቤቷ አይመስልም። ዘይት ለዛሬ አንድ ብቻ ጭርስ እናንተ ወተር ቁርስ ወተር ወድቃ ነው ቤታዬ፣ ወድቃ ነው። ሃፒ በርዝዴይ እንኳን ተወለድሽ ቤታዬ። በጣም ደስ ብሎኛል። ደስ ይላል። በጣም በኃይለኛው ሰለብሬት እያደረግሽ ነው። እንኳን ተወለድሽ። አምሮብሻል። ይንኪ በጣም ነው የማመሰግነው። እንዴት ናችሁ? ሄዱ ሰላም ናችሁ? ሳርዬ፣ ዜዶ፣ ኩን። ኧረ ኩንማ የእሷ በርዝዴ ነው የመሰለው። ወይዬ ሽቅርቅሯ ቤታዬ ፋበሉ ደስ ይላል። እንዴት ስራ ሆኜ እኮ ነው። እረዳሻለሁ በሙዬ ነው ፍቅር። ዘመኔ መጣ ዘመኔ። ገዳዬ አይናማው ገዳዬ
ይመቻችሁ። ጉድላክ ብለናል እኛ። ኖ አውታለሽ። የለቅሶ ጊዜ ይሆናል። 1 ወር 2 ወር ዩሲ የለቅሶ ጊዜ ይሆናል። ሌሎችንም ታስታውሻለሽ? ጂጂኪያ ሀቅ እንነጋገር። ጆን ዳንኤል ከመታሰሩ በፊት ከ3 ቀን በፊት አንቺ ቤት ነበር እንደውም የመጣ ታስታውሻለሽ? ወደ መቀሌ ሊሄድ ሲል እየመከርሽው ነበር ካስታወሽ። አንተ ልጅ ቢ ኬርፉል እያልሽው ነበር። ዱ ዩ ሪሜምበር? ከዛ እኔ ወጣውና የሚቀጥለው አጀንዳ ጆን ዳንኤል ነው የሚሆን አልኩኝ። ባልኩት በ3 ቀን ይዘውት ገቡ። አንቺ ስትመክሪው ነበር ጂጂ። አንቺ ቤት ነው የመጣው ብለሽው አንቺ ቤት ነበር መጥቶ እንዲያውም ከመሄዱ በፊት እኔ እኮ መቀሌ ሊሄድ ነው እንደዚህ ላረግ ነው ምናምን እያለሽ ቢ ኬርፉል ተጠንቀቅ፣ ምንም ነገር እንዳታደርግ ምናምን እያልሽ ስትመክሪው ነበር። አንዳንድ ጊዜኛ በጣም እዚህ ሶሻል ሚዲያ ላይ አበሻ በተለይ ዝም ብላችሁ ዝም ስትባሉ ስትለቀቁ እንደፈለጋችሁ ስትሆኑ በአደባባይ ገንዘብ እያሰባሰባችሁ ለአሸባሪ ምናምን ዝም ስትባሉ ዝም የተባላችሁ ይመስላል። አይደለም፣ ኔትወርኩን እስከ ላይ ለመያዝ ነው ጂጂ፣ እስከ ላይ ኔትወርኩን ነው። አሁን እነዚህ ሰዎች ግን ዛሬ የዱባዩ ግሩፕ ተበላ ቆይቷል። ግን እንትን እያልን ብለሽዋል እኮ ጅብ ሊሞት ሲላልሽ አሁን መደበቅ ሁሉ አቆሙ። አሁንማ በሌላ በኩል ደግሞ በሽምግልና እኮ ተይዟል የሱ ጉዳይ። እኔም አውቀው እንደዛ እያስለመነው እኮ ነው። በነገራችን ላይ እኔ ደግሞ በሽምግልና አይደለም ቀጥታ እስር ቤት ነው የማስገባው። እሱ ቀጥታ ይግባ። ተይ አሁን እሱ ይግባ፣ በይቅርታ ግባ፣ ኢትዮጵያ ግባ፣ ወርቁ ይግባ። ጎንደር ማህበረሰብ ይጠብቀዋል። እኔ ምን ራሱ ነው የሰጠው? እርግጠኛ ነህ? ራሱ ነው የሰጠው። ኦፍ ኮርስ ራሱ ነው የሰጠው። ራሱ 42 ግራም። ያ ግን ማለት ራስ በምን አወቃችሁ? እሱ ነው እንዴ በቶ በቮይስ አረባከ እስቲ አስለልሽ ጉቺ የወርቁ አይተነ የዱባይ እንትናት አካውንት እንትናት። ቆይ እስቲ አሰማኝ። እስቲ አሰማ። በዚህ ስልክ ነው ያስኩት። እስቲ ላቁ አንዴ እቺ ማናት? ኩዊን አማራ ፋን ነው የምትባል እቺ የጆከር ገርልፍሬንድ የነበረችው ናት። ኧረ በእናትሽ እኛ ምን አቃጥለን እንዴ? ምን ያቃጥለናል? ደስ ይላል። አንቺ ኩዊን አማራ ፋን ነው የምትባይ። አንቺ ደግሞ ታስቃላችሁ እናንተ ሰዎች። አንቺ ሰገጤ አታርፊም 40 ግራም ነው 40 ኪሎ ነው 40 ግራም አታርፊም። ይሄ የመጨረሻ እንትን ነው የምሰጥሽ እኮ ነው። ጋይስ ምን ሆናችኋል? አዚን ማንነትሽን አምጥቼ ነው እስከነንትንሽ ይባላል። በጣም ትንሽ ነው። ምን ሆናችሁ ነው እንደዚህ ይሆናችሁ? ማንም ይቃጠለው ይሆናል። አዮዳብን ግን አላወቃችሁትም። ቆይ አላወቁኝም። እኔን ስሚ ጉቺዬ፣ አዮዳብን አላወቃችሁትም። እልህ የሚያስገባችሁ እናንተ ናችሁ። ኧረ አይበልጥም እሱ ያንተ ያረከው ጂጂ ያንተ አይበልጥም መስቀሉ። ይሄ ማለት ነው ወርቁ አይተነ የሰጠው 10 እጥፍ ነው። ጀስት ይሄ ብቻ 10 እጥፍ። ራሴ ስመጣ ይዤው የመጣሁት እኔ እኮ ሚሊዮነር ሆኜ ነው የመጣሁት። እንደናንተ እዚህ ኢማጂን ጂጂ፣ እኔ በቲክቶክ ምኖር ብሆን በሶሻል ሚዲያ ምኖር ብሆን የኔን ኑሮ የኔን ላይፍ ስታይል ታውቂዋለሽ። ይህ ደነዝ ህዝብ ማለት ነው እንዴ? ደነዝ ህዝብ። የኔ ጫማ የእናንተ መኪና እኮ ነው። ገንዘብ ልስራ ካልኩኝ መስራት እችላለሁ። አኪያን ልስራ ካልኩኝ በባለፈው ምን አልኩ መሰለሽ ጂጂ፣ ታስታውሻለሽ? ጌም የጀመርኩ ጊዜ አውቄ ጌመር ነኝ ምናምን ብዬ 2 ሳምንት ስንት ብር ነው የሰራሁት? ተቆጣጠረ። ሁሉም ከኔ ጋር አልመጣም። እነ ቤት ታየው እነ ሁሉም ኤቭሪባዲ አልመጣም ከኔ ጋር አልመጣም። ግን እኔ ምን እንደዚህ ጋር እንደዚህ ሳያቸው ምን እንደማስታውቃለህ? ኢትዮጵያ ውስጥ ድህነት በዚህ መልኩ ወርዷል ወይ ማለት 40 ግራም ማለት እናትህ ይኖራታል ቤት ውስጥ ምንም ድሃ ብትሆን ስታገባ ምናምን ስጦታ ይሰጣታል አይደል? እናት አይደለ? ምንድነው 40 ግራም እንደዚህ ብርቅ ነው? አይ 40 ግራም ለነሱ እንዴ ያምሻል እንዴ ጂጂ? 40 ግራም ለነሱ በተለይ ዱባይ ላለች ሴት እኮ በጣም ከዱባይ እኮ ነው። ምን የጣሊያን ወርቅ መሰላችሁ እንዴ? አይ ትልቅ ነው። ከየት አባቶቹ ያመጣሉ እነሱ? የማዳም ዱባይ እኮ ምንም እኮ የዱባይ ወርቅ እኮ ከኳሊቲ ራሱ እኮ ኳሊቲ እኮ የለውም። ወርቅ ግዛ እስቲ አሜሪካን ሀገር ሄደህ ነጭ ወርቅ ግዛ። ታንክ ዩ ወርቅ ግዛ። የጣሊያን የአውሮፓን ወርቅ ግዛ። የሆነ ሾ ምንድነው ግን? እኔ እኮ ምንድነው ግን እነዚህ ሰዎች ይኸው እዛ ጋር እዚህ ጋር እነዚህ ፈርጥ ያላቸውን እስቲ እዩት። እነሱ አረጋሽ ሰው አረጋቻችን ሰው ጉቺ ማነው ጂጂ፣ በደንብ አዳምጪኝ። እያሳየው ነበር የጉቺ ቤትን። ጂጂ በደንብ አዳምጪኝ።
ታያቸው እነዚህ ከካም ቅናታም። አሁን እኔ እዮዳብ ንጉስ እዮዳብ እባላለሁ። ጂጂኪያ ትባላለች። ታውቁናላችሁ። ኦኬ እኔ አንድ ዳይመንድ አምጥቼ ላሳያችሁ። አይስወር ዳይመንድ ላሳያችሁ። ምን አይነት ዳይመንድ ነው ይኸውላችሁ። ደስ ይለናል። ችግሩ ግን ምን እንደሆነ ታውቃላችሁ? ያስፈራል። በቃ ነገ እንዳታለቅሱ ነው የምትመልሽላቸው። እነዚህ እኮ ምንድን ናቸው? እስኪ ይህ ከካም ሞክር እና ሞክር፣ የኔን ህይወት እና ሞክር። አይደለም እሱ ብቻ አይደለም ጂጂ። አሁን እኔ ኦኬ ሰው ልጅ ከኛ በላይ ያላቸው አሉ። በጣም የእኛን ድሃ የሚያስመስላለው ያስናረድ። እኔ ከሰው ጋር ራሴን ከምፔር አድርጌ አላደርግምም። ስታውቂኝ ስመጣ እንዴት ነው የመጣሁት? ጉቺ እንደ ቤት ታየው ጥቁር ሁኜ ድሃ ሁኜ ተጎሳቆዬ ነው የመጣሁት። ለጀስ ቢያን እስከነ ወርቅ ነው የመጣው። እስከነ ወርቅ የመጀመሪያው ቲክቶከር እስከነ ንጉስ ክብር የት ሄደ? ንጉስ አለ ቡዳ እየበላብኝ